ይሄንን ጥቃት ተመልከቱት ጋይስ። ዩክሬን በሩሲያ ላይ የወሰደችው ጥቃት ነው እጅግ በጣም አስደንጋጭ። እንዲሁም ደግሞ 15 ሰዎች ላይ ከባድ የሆነ ጉዳትን ያደረሰው ይህንን ጥቃት የሰነዘረችው ትላንትና ምሽት ዩክሬን ሲሆን እንግዲህ በሩሲያ በተለያዩ የሎጂስቲክስ ማዕከላት እንዲሁም ደግሞ የተለያዩ ሱቆችና የሱፐር ማርኬት እንዲሁም ደግሞ ትልልቅ የሚባሉ የነጋዴዎች መጋዘንም ሳይቀር እንግዲህ በዩክሬን ድሮኖች መንደዱ ነው እየተነገረ የሚገኘው። ይህ ጥቃት እንግዲህ ማታ ከዩክሬን በኩል ከተሰነዘረ በኋላ ሩሲያ ከባድ ጥቃት ወደ ዩክሬን ተሰነዝራለች ተብሎ እየተጠበቀ ይገኛል። ነገር ግን ዩክሬን ማለት ነው ወደ ሩሲያ የምትሰነዝረው ጥቃት በእጥፍ የጨመረ ሲሆን ሩሲያ በተቃራኒው የጥቃት መጠኗ እየቀነሰ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ከሰሞኑንም እንግዲህ እጅግ በጣም ተባብሶ የነበረው የዩክሬን እንዲሁም ደግሞ የሩሲያ ጥቃት ይህንን 2 ቀን ማለት ነው በጥቂቱ ረገብ ብሎ እንደነበረ መረጃዎች የወጡ ሲሆን ትላንትና ምሽት ሌሊቱን ግን ዩክሬን ያልተጠበቀ ጥቃት እንዲሁም ደግሞ በርካታ ድሮኖችን ወደ ሩሲያ ማስወንጨፏ ነው የተነገረ የሚገኘው። በዚህም እንግዲህ 15 ሰዎች ላይ ከባድ ጉዳት የደረሰ ሲሆን በርካታ የሎጂስቲክስ ማዕከላት እንዲሁም ደግሞ ትልልቅ የሚባሉ የንግድ መጋዘኖችም ጭምር መውደማቸው ተነግሯል። አሳሳቢ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተጨማሪ እንዲሁም ደግሞ አዳዲስ መረጃ የማገኝ ሆኖ አጋራችኋለሁ። የፕለስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ።